ሰላም ውድ የቻናል ቤተሰቦች እንዴት አላችሁ? በዛሬው ሌክቸራችን ስለ መልቲቪው ድሮይንግ እናያለን። አብራችሁን ሁኑ። እንደ እርሳስ፣ ሞኒተር ወይም መጽሐፍ ያሉ ነገሮች ባለ 3 ዳይሜንሽን ወይም 3D ቁሶች በመሆናቸው በቀላሉ ለመለየትና ቪዥዋላይዝ ለማድረግ ይቻላል። ነገር ግን ውስብስብ የሆኑ ባለ 3 ዳይሜንሽን ቁሶችን መግለጽ አስቸጋሪ ነው። ይህም የሆነው በዝርዝር ጥልቀታቸውና በውስብስብነታቸው ምክንያት ለመሳልና ለመለካት የበለጠ ከባድ ሊሆኑ ስለሚችሉ ነው። ለምሳሌ ብዙ ትናንሽ ክፍሎች፣ ንብርብሮች፣ ጥምዝ ነገሮች ወይም ጥልቀቶች ሲኖሩት ባለ 2 ዳይሜንሽን ስዕሎችን ብቻ ተጠቅሞ መግለጽ አስቸጋሪ ይሆናል። እንዲሁም እነዚህን ክፍሎች መሳልና ልኬቶችን መጨመር ከባድ ነው። ምክንያቱም በአንድ ስዕል ላይ ለማስፈር በጣም ብዙ ዝርዝሮች ሊኖሩ ስለሚችሉ ነው። አንዳንድ ክፍሎች የተደበቁ ወይም የተደራረቡ በመሆናቸው ለማሳየት ግራ የሚያጋቡ ያደርጋቸዋል። ዴፕስ ወይም ጥልቀት ባለ 2 ዳይሜንሽን እይታዎች ውስጥ ሁልጊዜ በቀላሉ ሊታይ አይችልም። ለምሳሌ አንድን ሜካኒካል ጊር ሲስተም እየሳላችሁ እንደሆነ አስቡ። በርካታ ትናንሽ ጊሮች፣ ከማሽኑ ውስጥ የሚገቡና የሚወጡ ዘንጎች ወይም ሻፍቶች፣ ጥምዝና ዘንበል ያሉ ገጽታዎች አሉት። ይህን ሁሉ በአንድ ባለ 2 ዳይሜንሽን እይታ ለመሳል ብትሞክሩ በመስመሮችና በልኬቶች በጣም የተጨናነቀ ይሆናል። የትኛው ክፍል ከፊት ወይም ከኋላ እንዳለ በቀላሉ መለየት ስለማይቻል ለማንበብ ወይም ለመረዳት አስቸጋሪ ይሆናል። ከየት ጀምሮ መለካት እንደሚገባ ወይም አንድ ነገር በምን ያህል ጥልቀት ላይ እንደሚገኝ ለማወቅ ግራ የሚያጋባ ይሆናል። በዚህም የተነሳ የስዕል ኢንዱስትሪው ኦርቶግራፊክ ፕሮጀክሽን በመጠቀም የተፈጠረውን ባለ 2 ዳይሜንሽን የእይታ ስርዓት ሲጠቀም ቆይቷል። ኦርቶግራፊክ ፕሮጀክሽን ቁሶችንና ባለ 3 ዳይሜንሽን ሐሳቦችን ወደ ባለ 2 ዳይሜንሽን ወይም 2D ስዕሎች ለመለወጥ የሚያገለግል ሲሆን ይህም የአንድን ቁስ ንድፍና ገጽታዎች በብቃት ለመግለጽ ይረዳል። በዚህም የተነሳ ቁሱ በሰነድ ተደግፎ እንዲመረት ያስችለዋል። ኦርቶግራፊክ ፕሮጀክሽን የአንድን ነገር ገጽታዎች በምናባዊ መስመር ወይም ኢማጂነሪ ላይን ላይ የሚያሳይ ማንኛውም አይነት ፕሮጀክሽን ሲሆን ይኸውም ፕሌን ኦፍ ፕሮጀክሽን ተብሎ ይጠራል። የቁሱ ገጽታዎች ፕሮጀክት የሚደረጉት ወይም የሚወጡት ከፕሌን ኦፍ ፕሮጀክሽን ፐርፐንዲኩላር በሆኑ የእይታ መስመሮች ወይም ላይን ኦፍ ሳይትስ አማካኝነት ነው። የአንድ ቁስ ገጽ ከፕሌን ኦፍ ፕሮጀክሽን ጋር ትይዩ ሲሆን ገጹ ከፕሌን ኦፍ ፕሮጀክሽን ላይ በእውነተኛ መጠኑና ቅርጹ ይታያል። ለምሳሌ አንድ መጽሐፍ ቀጥ ብሎ እንደቆመ አስቡ። የፊተኛው ሽፋን ጠፍጣፋ ሲሆን ወደ እርስዎም ዞሯል። ከፊት የሚታየውን ነገር ብትስሉት ሽፋኑ ሙሉ 4 ማዕዘን ይመስላል። ይሄም ትክክለኛ መጠኑና ቅርጹ ነው። ነገር ግን መጽሐፉን ከጎን ብትመለከቱት የምታዩት ቀጭኑን ጠርዙን ብቻ ነው፣ ልክ እንደ አንድ መስመር። ምክንያቱም ይህ በተለምዶ አይናችን ነገሮችን የሚያይበት መንገድ ስለሆነ ነው። የኦብጀክቱን ትክክለኛ ቅርጽ የሚያሳየው እይታ ትሩ ጂኦሜትሪ ቪው ወይም ትክክለኛ የጂኦሜትሪ እይታ ይባላል። ፕሌን ኦፍ ፕሮጀክሽን ከኦብጀክቱ ሰርፌስ ጋር ትይዩ ነው። ኦብጀክቱ ባለ 3 ዳይሜንሽን ስፋት፣ ቁመትና ጥልቀት ያለው ሆኖ ሲታይ በፕሮጀክሽን ፕሌኑ ላይ ያለው እይታ ግን ባለ 2 ዳይሜንሽን ወይም ስፋትና ቁመት ብቻ ይኖረዋል። ፕሌን ኦፍ ፕሮጀክሽን ከኦብጀክቱ ገጽ ጋር ትይዩ በማይሆንባቸው ሁኔታዎች የሚፈጠረው ኦርቶግራፊክ ቪው ፎርሾርተንድ ወይም ከትክክለኛው ርዝመት ያነሰ ይሆናል። የፕሮጀክሽን ዘዴዎች በሰፊው በሁለት ይከፈላሉ። እነርሱም ሴንትራል ፕሮጀክሽን እና ፓራለል ፕሮጀክሽን ይባላሉ። በሴንትራል ፕሮጀክሽን ጊዜ ተመልካቹ ውስን ቦታ ላይ እንዳለ ይታሰባል። ከተለያዩ የእቃው ማዕዘናት የሚመጡት የእይታ ጨረሮች በአንድ የመመልከቻ ነጥብ ላይ ይሰበሰባሉ። ይህ ትክክለኛው የእይታ ዘዴ ሲሆን በዚህም ምክንያት ፕሮጀክሽኑ እንደ ካሜራ ፎቶ እውነተኛ ገጽታ ይኖረዋል። ፓራለል ፕሮጀክሽን የተመሰረተው ተመልካቹ እቃውን የማየት ችሎታውን ሳያጣ ነገር ግን ከረዥም ርቀት ላይ ነው በሚል መላምት ነው። ይህ መላምት ከትክክለኛው ገጽታ ጋር ሲነጻጸር በፕሮጀክሽኑ ስዕላዊ ገጽታ ላይ የተወሰነ መዛባት ያመጣል። ለምሳሌ የባቡር ሐዲድን እየተመለከቱ እንደሆነ አስቡ። በእውነተኛው ዓለም ወይም ፐርስፔክቲቭ ሁለቱ ሐዲዶች በሩቅ የሚገናኙ ይመስላሉ። ነገር ግን በፓራለል ፕሮጀክሽን ርቀውም ቢሆን ፈጽሞ የማይገናኙ 2 ቀጥተኛ መስመሮች ሆነው ይታያሉ። ይህ የእርስዎ አይን ነገሮችን የሚያይበት መንገድ ስላልሆነ ትንሽ ተፈጥሯዊ ያልሆነ መልክ ይኖረዋል።
መልቲቪው ፕሮጀክሽን የኦርቶግራፊክ ፕሮጀክሽን ቴክኒኮችን በመጠቀም በሁለት ወይም ከዚያ በላይ በሆኑ ፕሌን ኦፍ ፕሮጀክሽን ላይ የተተነተኑ የአንድን ቁስ እይታዎች ያሳያል። የመልቲቪው ፕሮጀክሽን ውጤት መልቲቪው ድሮይንግ ይባላል። መልቲቪው ድሮይንግ የአንድን ኦብጀክት ቅርጽ ሁለት ወይም ከዚያ በላይ የሆኑ እይታዎች በመጠቀም ይወክላል። የኦብጀክቱ ገጽታዎች በተቻለ መጠን በእውነተኛ መጠናቸውና ቅርጻቸው እንዲታዩ ለማድረግ የእይታዎች ምርጫና ብዛት ትኩረት ሊሰጠው ይገባል። በአጠቃላይ ባለ 2 ዳይሜንሽን ስዕል ቪዥዋላይዝ ከማድረግ ይልቅ ባለ 3 ዳይሜንሽን የኦብጀክቱን ምስል ቪዥዋላይዝ ማድረግ ቀላል ነው። ለምሳሌ አንድ የቡና ስኒን እየተመለከቱ ነው እንበል። ምስሉ ባለ 3 ዳይሜንሽን ያለው ክብ አካሉን እጀታውንና ጥልቀቱን ያሳያል። ስለዚህ ቅርጹን ወዲያውኑ ይረዱታል። ነገር ግን በባለ 2 ዳይሜንሽን ስዕሎች ውስጥ የላይኛው እይታ ክብ ይመስላል። የጎን እይታ ወይም እጀታው 4 ማዕዘን ይመስላል። ትክክለኛውን ስኒ ለመገመት እይታዎችን በአእምሮዎ ማጣመር ይኖርብዎታል። በሜካኒካል ድራፍቲንግ ውስጥ መልቲቪው በመባል የሚታወቁትን ባለ 2 ዳይሜንሽን እይታዎች በመጠቀም ሙሉ በሙሉ ልኬት የተቀመጠላቸው ዝርዝር ስዕሎችን ማዘጋጀት የተለመደ አሰራር ነው። በምስሉ ላይ ፒክቶሪያል ተብሎ በሚጠራው በባለ 3 ዳይሜንሽን ስዕል የተወከለን አንድ ቁስና ኦርቶግራፊክ ፕሮጀክሽን በመባል የሚታወቁትን 3 ባለ 2 ዳይሜንሽን እይታዎች ወይም መልቲቪውስ እንመለከታለን። መልቲቪው የስዕል ዘዴ የኦብጀክቱን ሼፕ ዲስክሪፕሽን ይወክላል። በምስሉ ላይ የሳጥኑ ጎኖች የፕሮጀክሽን መስመሮች እንደሆኑ አድርገው ያስቡ። ሁሉም የሳጥኑን ጎኖች ከተመለከቱ 6 አጠቃላይ እይታዎች ይኖሩታል። እነርሱም ፍሮንት ቪው፣ ቶፕ ቪው፣ ራይት ሳይድ ቪው፣ ሌፍት ሳይድ ቪው፣ ቦቶም ቪው እና ሬር ቪው ናቸው። ፈርስት አንግል ፕሮጀክሽን በአብዛኛው ጥቅም ላይ የሚውል ሲሆን ኦብጀክቱን ፈርስት ኳድራንት ላይ ያስቀምጣል። በዚህ የፕሮጀክሽን አደራደር ጊዜ ኦብጀክቱ በላይን ኦፍ ሳይት እና በፕሮጀክሽን ፕሌኑ መካከል ይገኛል። በፈርስት አንግል ፕሮጀክሽን ጊዜ ቶፕ ቪው በቀጥታ ከፍሮንት ቪው በታች ሲሆን ቦተም ቪው ደግሞ በቀጥታ ከፍሮንት እይታ በላይ ሲሆን ራይት ሳይድ ቪው በስተግራ በኩል ሲሆን ሌፍት ቪው ደግሞ ከፍሮንት ቪው በስተቀኝ ይሆናል። ሰርድ አንግል ፕሮጀክሽን በስፋት ጥቅም ላይ የሚውል የእይታ አደራደር ዘዴ ነው። ሰርድ አንግል ፕሮጀክሽን ኦብጀክቱን ሰርድ ኳድራንት ላይ ያስቀምጣል። በዚህ ጊዜ ቶፕ ቪው የሚገኘው ከላይ ሲሆን ቦተም ቪው ደግሞ ከፍሮንት ቪው በታች ነው። ሌፍት ሳይድ ቪው በስተግራ ሲሆን ራይት ሳይድ ቪው ደግሞ በቀጥታ ከፍሮንት ቪው በስተቀኝ ይቀመጣል። ይህ አደራደር ከአንድ እይታ ወደሚቀጥለው በቀጥታ ለማስተላለፍ ያስችላል። ይህም በእያንዳንዱ እይታ ላይ ተዛማጅ ገጽታዎችን ለመመስረት ይረዳል።